ዛሬ ይዤላችሁ የመጣሁት እንግዲህ ለ12ኛ ክፍል ወይም ደግሞ የዩኒቨርሲቲ መግቢያ ኢንትራንስ ኤግዛም ለሚወስዱ ተማሪዎች ነው። በዘንድሮ ዓመት የዩኒቨርሲቲ መግቢያ ኢንትራንስ ኤግዛም የሚወሰደው ኦንላይን ነው። ዩዘርኔም ላይ ዩዘርኔማችሁን ታስገባላችሁ ማለት ነው። በዚህ መልኩ ከገባችሁ በኋላ ወደ ታች ስክሮል ዳውን ታደርጉና እዚች ጋር ምን እናደርጋለን? ቼንጅ ፓስወርድ የሚል ነገር አለ። እሱን ሰላም ጤና ይስጥልኝ፣ እንደምሰነበታችሁ። ዛሬ እንግዲህ እንደተለመደው በሌላ አዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ለ12ኛ ክፍል መልቀቂያ ወይም ደግሞ የዩኒቨርሲቲ መግቢያ ኢንትራንስ ኤግዛም ለሚወስዱ ተማሪዎች ነው። እንደሚታወቀው የ12ኛ ክፍል መልቀቂያ የዩኒቨርሲቲ መግቢያ ኢንትራንስ ኤግዛም የሚወሰደው ኦንላይን ነው። ስለዚህ እንዴት ኦንላይን ገብታችሁ ፓስወርድ ቀይራችሁ ፈተናችሁን መስራትና ሰሚት ማድረግ እንደምትችሉ አሳያችኋለሁኝ። በዚህኛው ፓርት የማሳያችሁ እንዴት ዩዘርኔማችሁን ፓስወርድ ተጠቅማችሁ ገብታችሁ ፓስወርድ ቼንጅ እንደምታደርጉ ይሆናል። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጠይቃለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። አስተማሪ ነው ብዬ ስለማስብ ለሌሎች ሼር በማድረግ እንዲማሩበት አድርጉላለሁ። አሁን በቀጥታ እንዴት ዩዘር ኔም እና ፓስወርዳችሁን ተጠቅማችሁ ገብታችሁ ፓስወርድ ቼንጅ እንደምታደርጉ አሳያችኋለሁኝ። እዚህ ጋር እንግዲህ የምንጠቀመው የሞክ ኤግዛሚኔሽን ወይም ደግሞ የፈተና መለማመጃችሁን ነው። እዚህ ጋር mock4.ethernet.edu.et ብላችሁ ሰርች ስታደርጉ ይሄ የምትመለከቱት ዊንዶው ይመጣላችኋል። ስለዚህ ይሄ ከመጣላችሁ በኋላ ዩዘርኔም ላይ ዩዘርኔማችሁን ታስገባላችሁ ማለት ነው። እኔ አንዲት ተማሪ ዩዘርኔም ተጠቅሜ ገብቼ አሳያችኋለሁ። እዚህ ጋር ፓስወርዱ የዲፎልት ፓስወርድ ነው መለማመጃው ላይ። ስለዚህ 1 2 3 4 የሚል ነው የሚሆነው። ስለዚህ ኢንተር ትሉታላችሁ። አሁን እዚህ ጋር የፓስወርድ እና ዩዘርኔም ምናልባት ስህተት አጋጥሞናል፣ ደግመን እናስገባለን። እዚህ ጋር ፈተና ላይ መወዛገብ አያስፈልግም። ስህተት ካለው በትክክል የተቀመጠውን ዩዘርኔም በትክክል ማስገባት ይጠበቅባቸዋል። ስለዚህ ቀጥታ ገብቶልናል። እዚህ ጋር እንደምትመለከቱት የእናንተ ስም ፉል ኔማችሁ ወይ ሙሉ ስማችሁ ያ ተቀምጧል። የዲስቢሊቲ ስታተሳችሁም እዚህ ጋር ብላይንድ ነው ወይስ ዴፍ ነው የሚለው ተቀምጧል። ኤግዛም ሴንተራችሁ ፈተናውን የት እንደምትወስዱ ተቀምጧል። ዲፓርትመንት ተቀምጧል። ናቹራል ሶሻል የሚለው ማለት ነው። የትምህርት ቤታችሁ ወይ የተቋሙ ስም እዚህ ጋር ተቀምጧል። ዩዘር ኔማችሁ አለ። ኢንሮልመንት ታይፕ አለ። ቀጥታ በመንግስት ሬጉላር ነው የዲስታንስ ነው ወይስ የማታ ነው የሚለው እዚህ ጋር ተቀምጧል። እዚህ ጋር ጀንደር ወይም የጾታችሁ ተቀምጧል። ስለዚህ በዚህ መልኩ ከገባችሁ በኋላ ወደ ታች ስክሮል ዳውን ታደርጉና እዚች ጋር ምን እናደርጋለን? ቼንጅ ፓስወርድ የሚል ነገር አለ። እሱን ላይ ፓስወርዳችሁን ነው የምንቀይረው። እሱን ለማድረግ ምንድነው የምናደርገው? የመጀመሪያው ከረንት ፓስወርዳችንን እናስገባለን። ከረንት ፓስወርድ ማለት አሁን ላይ ያላችሁ ፓስወርድ የምትጠቀሙበት ፓስወርድ ማለት ነው። ስለዚህ 1 2 3 4 ነው፣ ምክንያቱም ዲፎልት ፓስወርድ ስለሆነ የምንጠቀመው። እዚህ ጋር ደግሞ ምን ይላል? አዲስ ፓስወርድ አስገቡ ይላል። እዚህ ጋር ሰጀስትድ የሆነውን ፓስወርድ ወይም እዚህ ጋር እሱ ሲስተሙ ሰጀስት ያደረገላችሁን ፓስወርድ መጠቀም ትችላላችሁ። ካልሆነ ደግሞ ቹዝ ዩር ኦውን ይላል። የራሳችሁን ፓስወርድ መጠቀም ትችላላችሁ። የራሳችሁን ተጠቀሙ። ስለዚህ ቹዝ ዩር ኦውን የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ታይፕ ታደርጋላችሁ። እናንተ የምትፈልጉትን የምታስታውሱትን ፓስወርድ የማትረሱትን ማለት ነው ፓስወርድ ትሰጡታላችሁ ማለት ነው። ለምሳሌ እኔ የሆነ ፓስወርድ ላስገባ። እዚህ ጋር አስገባሁኝ። ከዛ እዚህ ጋር ምን ይላል? ኒው ፓስወርድ አጌን ይላል። አዲሱን ፓስወርድ ከእንደገና እናስገባለን።
ከዛ አዲሱን ፓስወርድ ካስገባንለት በኋላ እዚሽ ጋር እንደምትመለከቱት ሴቭ ቼንጅስ የምትላለች እሷን ገብተን እናደርጋለን፣ ክሊክ እናደርጋለን። ሶ ፓስወርዱን ይቀይርልናል ማለት ነው። ስለዚህ አሁንም አስታውሱ ፓስወርዱን ለመቀየር ወደ ታች ስክሮል ዳውን ካደረጋችሁ በኋላ እዚህ ጋር ከረንት ፓስወርድ ወይም ደግሞ አሁን ላይ የምትጠቀሙበትን ፓስወርድ ታስገቡለታላችሁ። ቀጥላችሁ ኒው ፓስወርድ የራሳችሁን ፓስወርድ ታስገባላችሁ፣ የምታስታውሱትን የማትረሱትን። ከዛ ይህን አዲስ ያስገባችሁትን አዲስ ፓስወርድ ደግማችሁ ትጽፉላታላችሁ። ከዛ በኋላ እዚህ ጋር ሴቭ ቼንጅ የምትለዋን ክሊክ እናደርጋለን ማለት ነው። ስለዚህ ሴቭ ቼንጅ የሚለውን ክሊክ ስናደርግ ፓስወርዳችን ተቀይረዋል ማለት ነው። አሁን የሚቀረን ምንድን ነው? ኮንቲኒው የምትለዋን ክሊክ አድርገን ፈተናችንን መስራት ነው ማለት ነው። እሱን እንግዲህ በቀጣይ ቪዲዮ የማሳያችሁ ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ቪዲዮውን እንደወደዳችሁ ተስፋ አድርጋለሁ። ላይክ ማድረጋችሁን እንዳትረሱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። አስተማሪም ስለሆነ ለሌሎች ሼር በማድረግ እንዲማሩበት አድርጉ። ላለሁኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።